አንተ ቀጭቃዣ ምንም ነገር እንዳትነካ። ወይኔ ልጄን ነው ወደዛው ተስራከራኪ ጀመነኝ ነው ሰክሬ አይደለም አሞኝ ነው። እና ልጁ ምን አለው አላችሁኝ? አረ ምንም ወፍ ነው ያለው። ሰፈር ውስጥ ያለ ድንጋይ ላይ ቁጭ ብሎ ወፍ ሲያረባ ነው የሚውለው። ኦላላ ምንስ እናቴ ሰላም እንዴት ናችሁ? የሀሳብ ሚዲያ ቤተሰቦች ዛሬ ለየት ባለ በሪአክሽን ቪዲዮ ነው የመጣሁት። አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ። ወንድሜ ምነካው ለቅሶ ተቀምጠዋል ማለት ነው። ጠዋት አይቼው ነበር ምነካው መርዝ ሰጣችሁ። ተስራከራኪ ነይ ወደዚህ መሸልሽ ደግሞ ምንም ፖሊስ ነው የምታዘንብኝ። ቀጥቅጬ ስላልገደስኩ ምስጋና መሆኑ ነው። እሷ ናት ማለት ነው የገደለችው። አልበላም አልክ። በቃ ግድ የለም አንተ ብላ። Okay, para በዛ አምባር ስታሳዝን ባሏ ገጥሞት ምን ያህል በወድሽ ወንድሜ ስትገቢ እያየሁ ዝም ያልኩት አታስመስ ለመሬት ስትል ቆመ እንዳየኸኝ አውቃለሁ። ሞቱንም ከኔ በላይ እንደምትፈልግ አውቃለሁ። እኔ ባጣ ዛሬ አንቺ ግን ብርሃንሽን ያሳጣሽ ማለት አያለኝ ግርማ ማለት አያለኝ ደህና አደርሽ አምባር። አዲስ ነገር አለ? አዲስ ነገር የለም። ደብዳቤውን ከላኩኝ ቆይቷል፣ ግን እስካሁን አልመለሰልኝም። አጎትሽ ከላከ እነግርሻለሁ። እሺ አምባር። ሰላም ዋይ። እሺ አምባር። ቻው። አምባይ እስከዛ ድረስ ያለውን ቁረጭ። እሺ የዘለልሽውን እኔ እየተከተልኩሽ ቆርጣለሁ። እኔ የምልሽ ስንት ነው የጎደለሽ? ከዛ አዲስ አበባ ግን በእግር ምን ያህል ይርቃል? ሞኞ በእግርሽ ሄደሽ በጉዞ ብዛት የሞተችዋ ሴት ተብለሽ ቴሌቪዥን ላይ ልትቀርቢ ነዋ።
አሁንስ ምን ለዩ ሲሞኝ መሞቴ አይቀር እናንተ ሁለታችሁ የመጨረሻ ማስጠንቀቂያ ነው የምሰጣችሁ ስራ አትሰሩም እንዴ እናት ደረሳችሁ እንዴ? እሺ መጣ እንዴ ይሄ ሁሉ ጥድፊያት ለመሄድ ነው። ቸኩያለሁ። ቆይ እባክህን ልጄ ከጎረቤት ተበድሬ ያመጣሁት ነው። እባክህ ልጄ እቺን ሳትቀምስማ አትሄድም። ምንም የሚያጣድፍ ነገር መጣ ልጄ። ኧረ ተው ግድ የለም ተረጋጋ ልጄ። ተው ግድ የለም እቺን ብቻ እባክህ። ኧረ ተው ግድ የለም ልጄ ተው። ኧረ ተው አንተ ልጅ ተው። ያባትን ቮልስ እንደቆሙ ቀር አይደል? ይደርሳል። አንድ አሁን ቸኩያለሁ። በእናትሽ ቢያንስ አትስመኝም? ቻው ይናፍቃል ልቤም ይናፍቃል እንደማትመለሽ አውቆ ይጠብቃል ናፍቆት ያጠግበው ሆዴ እልትቷል ከኔ ያለኝ ሰልች ሄዷል ርቋል ይናፍቃል ልቤ ይናፍቃል እንደማትመለሽ አውቆ ይጠብቃል ናፍቆት ያጠግበው እልትቷል ከኔ ያለኝ ሰልች ሄዷል የገባኝ አጥቼ ስቀር ቤቱን ሳመት ሲወጣው ሰማይ መንገድሽ ሲጸና የልብሽ ቃልሽን ላንዴም ሳልሰማ ዛሬንማ እናት ምን ተሰምቶሽ ምን ልትይ ነበር ባነሰው ምን ልትይ ነበር ወይኔ እናቴ መበረታት አለብህ። አንተ ካልበረታ ደግሞ ሌላው ቤተሰብ ሊበረታ ማይችል። ስለዚህ በጣም ጎበዝ መሆን አለብህ።
ና አይዞህ መጽናናቱን እግዚአብሔር ይስጥህ ተጽናና አይዞህ በጣም ነው ጎበዝ መሆን ያለብህ አሁን ምክንያቱም እያንዳንዱ ሰው ላይ የሚኖር ነገር ነውና ሁላችንም ከዚህ ዓለም አንቀር ሄዷል ርቋል ይናፍቃል ልቤ ይናፍቃል እንደማትመለሽ አውቆ ይጠብቃል ናፍቆት ያጠግበው ሆዴ እህል ትቷል ከኔ ያለ አንሳው አጥቼሽ ስቀር ወና ቤቱን ጽልመት ሲወጣው ሰማይ መንገድን ቀና የልብሽን ሳላደርግ ቃልሽን ላንዴም ሳልሰማ እንዲሁ ላጣሽ ዛሬንማ አሄ ጋቢ ደግሞ ማን ነው እዚህ ጋር ይሄ ደግሞ ሰስፔንስ ነው ምን ነኝ ልጅ ምን ሆንክ ዛሬ ከጎረቤት ተበድሬ ያመጣኋት ምግብ ሳትበላ አትወጣት ሳትበላ ምን ነው ትቷቸው ሄደ የአባተን ቦርስ በቃ እዛው አጎት ቤት እንደጣልፈው ቀረ ለመስራት ዛሬ ሁሉ ነገር አስተካክሏል እባክህ እሺ በቆመበት ቀረ እሺ እባክህ ታጉርሺ ነው እንዴ አዎ ሌላ ቦርስ እሺ ሰላም አለኝ መለሳለሁ እሺ አሜን ሰላም ዋለልኝ ሰላም ግባ የኔ ልጅ ሰላም ግባልኝ ጋሺ ካሽ አላስኩም በምን ላድርግልህ መድራሽ ሲፈል አፕሏ አሃ ገባይ አንተ ቀሽቃሻ ምንም ነገር እንዳትነካ ወይኔ ልጄን አለው ማዬ ደህና ነኝ እኔ ልታድል መተህማ ምንም አትሆንም ምንድነው የኔ ውድ ባለሽበት ቁሚ ታርዛን ነው እንደዚህ ጫካ ውስጥ ያለው የኔ ውድ የሆነ ነገር አድርግ ይሄ ልጅ ምን ውስጥ እንዳለ አልገባውም ይሄ ደግሞ ሰስፔንስ ነው ይሄ ነገር ከኛ ቀን በላይ ይመስለኛል እናንተ እዚህ ተረጋግታችሁ ጠብቁኝ እኔ ኦላላን ይዤው እመጣለሁ እሱ በእውቀት ከጎሰው አንድ እርምጃ የቀደመ ሰው ስለሆነ ለሁሉም ነገር መፍትሄ ወይኔ ኦላላ አሁን ደግሞ ባርኮት እባላለሁ ወደዚህ ጫካ የመጣ ነው ከ3 ቀናት በፊት ነበር ልጅ አሁን ይመጣል እሺ አሁን ይመጣል የመጣንበት ምክንያትም ለበሽታዬ መድኃኒት ፍለጋ ነበር እኔ ዓለም ላይ እጅግ በጣም ጥቂት ሰዎች ላይ ብቻ በሚከሰተው አውቶ ቢሪዮሪ ሲንድሮም ወይም ሳይጠጡ በመስከር ህመም የተጠቃው ሰው ነኝ በዚህ በሽታ አንድ ኒኬስ የተባለ እንግሊዛዊ ጎልማሳ ተጠቅቶ እንደነበር ሰምቻለሁ ሰዓት ከፊልም በነጻ ጅዋጅዌ የተጫወትኩ ነው ህመሙ የስካር በሽታ ነው ማለትም ምንም አይነት የአልኮል መጠጥ ሳልጠጣ ከመሬት ተነስቼ እሰክራለሁ የህመሙ ክፋት ደግሞ አፍ ላይ ሳይቀር የአልኮል ጠረን ማምጣቱ ነው በዚህም ምክንያት የትኛውንም ሰው እመነኛ አልኮል አልጠጣሁም ብል እንደ እብድ ከመታየቱ ሰሚ ያላገኝ ጭራሽ አልሰከርኩም ይላል እንዴ ጋንጋን እየሸተተ መንጃ ፈቃድ አምጣ አንተ እመነኝ ነው ሰክሬ አይደለም አሞኝ ነው ቢያምህማ ነው እንዲህ እስክትሆን ጠጥተህ 2 መኪና ገጭተህ የመጣው እኮ ህመሜ ሲነሳ እንደዘከረ ሰው ጭንቅላቴን እያዞረ አንደበቴን ቆልፎ ስለማያንገዳግዳኝ ነው እንጂ እመነኝ ጠጥቼ አይደለም ናማ መኪናውንም እሱንም ወደ ጣቢያ ወሰድልኝ አረው ይህ የስካር በሽታ የሚከሰተው በሰውነታችን በተለይም በአንጀታችን ውስጥ የሚገኙ እርሾዎች ወይም ባክቴሪያዎች እኛ የምንመገበውን ካርቦሃይድሬትና ስኳር ወደ አልኮልነት ወይንም ኢታኖል ሲቀይሩት እንደሆነ ዶክተሮቹ ቢነግሩኝም መፍትሄ ግን አላገኘው
አንዳንዴ ታዲያ የማይሆን ቦታ ላይ ድንገት ህመሜ ይነሳና ነገሩን በሙሉ እንዳልነበር አድርጌ ብልሽቱን አወጣዋለሁ። እና ልጁ ምን አለው አላችሁኝ? አረ ምንም ወፍ ነው ያለው። ሰፈር ውስጥ ያለ ድንጋይ ላይ ቁጭ ብሎ ወፍ ሲያረባ ነው የሚውለው። ማለቴ እርግብ በመሸጥ ነው የሚተዳደረው። አጠገቡ ደግሞ ለልጆች የሚሆን ቆንጆ ድንጋይ አዘጋጅቶላታል። አሁን ሲጋቡ እዛ ላይ ቁጭ ብላ አብራ ወፍ እያረባች ትኖራለች እንጂ ሀብት ውጡ። አረ ምን ወጣ ምን በዚህ በኩል ምን ቤት በርቀናው እንዴና ነው አለሽማዬ አለሁ እኔ ልጅ አለሁልሽ። ሁሌም የማዝነው ግን በሽታዬ ሲነሳ የሰፈር ሰዎችን ያለ ስማቸው እየጠራው በማስቀይማቸው ነገር ነው። እንዴት አደራችሁ? እንዴት አደርሽ ወይዘሮ ችግኝ? አረ ወይዘሮ አትክልት ነው ስማቸው። አትክልት ችግኝ ዋናው ሐሳቡ ነው። ምንድነው ልዩነቱ? አጅሬው እኔን ደግሞ እጽዋት በለኛ። ምን ፈለክ አንተ? ምን አለብህ 5 ሳንቲም ሳታወጣ ሞቅ ይላል። ምኑን አል ተክሉ? የሱ እኮ ህመም ነው። ምን ነው የሱን በሽታ ለኔ ባረገው? እኔ እንዲህ ሞቅ እንዲለኝ ምን ያህል ገንዘብ እንደከፈልኩ እኔና አስተናጋጇ ነው የምናውቀው። የሱ እኮ በነፃ ነው። በሽታ ይላል እንደ ቀልደኛ። በቅርቡ ስለ ህመሜ የሰማው ይህ የባለቤት አብሮ አደግ የሆነው የዳሽን ባንኩ ሰራተኛ ስለ ኦላላና ጥበቡ ነግሮን ነው ወደዚህ ቦታ እንድንመጣ ያደረገን። ኦላላ በነስ ይህ ጫካው ጠቢብ ኦላላ። ይህ በጥበቡና በስራው ከማህበረሰቡ አንድ እርምጃ የቀደመው ኦላላ ያለፉትን 3 ቀናት ስለ ራሱ እየነገረን እንዲህ አከመኝ። ለአንተ በሽታ የሚረዳህ መድኃኒት ኒም የተሰኘ ዛፍ ቅርፊት ነው። ይገርማችኋል፣ ይህንን ተክል ህንድ ውስጥ የመንደሩ ፋርማሲ ወይም ተአምረኛው ዛፍ እያሉ ይጠሩታል። ከቅጠሉ እስከ ቅርፊቱ ከፍሬው እስከ ስሩ ድረስ መድኃኒት ነው እና ያድነዋል ማለት ነው። እንደምታውቂው በሽታው በቀጥታ ከአመጋገብ ጋር የተያያዘ ስለሆነ ስኳርና ካርቦሃይድሬት ማቆም አለበት። ተክሉ ፈንገሱን ቢገለውም እንኳን እሱ ስኳር መመገቡን ከቀጠለ ፈንገሱ ተመልሶ ማደጉ አይቀርም። ስኳር ደግሞ ለፈንገሱ ነዳጅ ስለሆነ እሱን ካላቆመ አልኮሉ መመረቱን ስለሚቀጥል እሱን አቁሞ የኒም ቅርፊቱን እኔ በምላችሁ መሰረት መጠቀም አለበት። ይሄ ሁሉ ጥበብ ግን እዚህ ጫካ ውስጥ ሆነ እንዴት ኖረ? በአንድ ሰውና በአንድ መጽሐፍ አማካኝነት። አንድ ቀን የእጽዋት ተመራማሪ የሆኑ ፕሮፌሰር ለምርምር ወደኛ አካባቢ መጡ። ፕሮፌሰሩ ለምርምር በቆዩባቸው 2 ዓመታት ውስጥ ብዙ ቋንቋዎችን ማንበብና መጻፍ ዕውቀትና ጥበብን አስተምረውኝ በመጨረሻም አንድ መጽሐፍ ሰጥተውኝ ምን ነበር መጽሐፉ? መጽሐፉ ስለ ፈዋሽ እጽዋቶች የሚናገር መጽሐፍ ነበር። የሚገርምሽ ሁልጊዜ ለህዝብ ጥቅም የሚሰራው መጽሐፉን ስፖንሰር ያደረገው ዳሽን ባንክ እንዴት ራሱን በማዘመን አንድ እርምጃ ቀድሞ እንደ ዳሽን ተራራ በከፍታ ላይ መቀመጥ እንደሚችል ያኔ ወደፊት ራእዩን የመጽሐፉ የመጀመሪያ ገጽ ላይ አስቀምጦት ነበር። እኔም ከስፖንሰር አድራጊው ዳሽን ባንክ አንድ እርምጃ መቅደምን ከመጽሐፉ ደግሞ የእጽዋቶችን ፈዋሽነት ተማርኩ። የኔ ውድ አባዬ አባዬ ደርሰንልሃል። እሺ ከመጠመዱ በፊት ያነሳው ዕቃ ነበር እንዴ? አዎ የሆነ ነገር እያነሳ ነበር። አይዟችሁ፣ እንደዛ ከሆነ ይሄ ወጣቶች ወጥመድ ነው ማለት። በእኛ ጎሳ የሰው ንብረት ማንሳት ነውር ስለሆነ የወደቀ ዕቃ ሲኖር ባለቤቱ እስኪመጣ ወጣቶች በወጥመድ ይጠብቁታል። ያንን ዕቃ ተሳስቶ ሊያነሳ የሚሞክር ሰው ወጥመድ ውስጥ ይወድቃል። ያነሳው ባለቤቱ ቢሆንስ? ወጣቶች ከእርሻ ሲመለሱ የእሱ መሆኑን አረጋግጠው ይሰጡታል። እና ይስጡታ እኔን አውርዱኝ። ትቶቹ ይለ እሷ ባጌኔ ነች። ያንተ ከሆነ ውስጡ ምን አለው? ስልክ አለው። ስልክ ውስጥ ምን አለ? አንደኛ ፓስወርድ የለውም። ሁለተኛ በውጭ ሀገር ለሚደረጉ ክፍያዎችና ግብይቶች ተብሎ የተዘጋጀው የዳሽን ባንክ ቨርቹዋል ማስተር ካርድ በውስጡ አለ። ምን ማለት ነው?
ይኸውልህ አንበሳው ዓለም አቀፍ ተቀባይነት ያለው የኦንላይን ግብይት መፈጸም የሚቻልበትና የዲጂታል አገልግሎት ክፍያ ለመፈጸም አመቺ ሆኖ እንደ ካርድ በእጃችን የምንይዘው ሳይሆን በስልካችን የሚቀመጥ የማይታይ ካርድ ማለት ነው። ምን ነው አንተም ባደረገኝ ሁሉም ነገር ላይ እውቀት ያለው ሰው ብሆን። የዳሽን ባንክን መርህና አሰራር ወደ ህይወት ከወሰድከው ሁሌም አንድ እርምጃ ቀዳሚ ትሆናለህ። ከመጽሐፉ ባገኘው ዕውቀትም ከ30 ዓመት በፊት ታዳጊ የነበረው ኦላላ አሁን ከነ ማህበረሰቡ አንድ እርምጃ ቀድሞ የኔ አይነቱን መፍትሄ ፈላጊ በታማኝነት ራሱ በገነባው ዘመናዊ ዓለም ውስጥ በጥበቡ እያገለገለ በከፍታ ይኖራል። ሁልጊዜም አንድ እርምጃ ቀዳሚ። እናንተስ የትኛውን ቪዲዮ ወደዳችሁት? ኮሜንት ላይ አሳውቁኝ። አብራችሁን ስለቆያችሁ አመሰግናለሁ።